ሰላም ጤና ይስጥልኝ የዩቲዩብ ተመልካቾቼ እንደምን አላችሁ? ዛሬም በአዲስ ቪዲዮ መጥተናል። በዛሬው ቪዲዮአችን እንዴት አድርገን በፎቶሾፕ በቀላሉ ይሄንን ቅጠል እንዴት አድርገን እንደዚህ መለወጥ እንችላለን የሚለውን ነው ዛሬ የምናየው። ስለዚህ መጀመሪያ ሰሌክት የምናደርግባትን መርጥና እንደዚህ አድርገን ሌፍት ክሊክን ሳንለቅ እንግዲህ እዚህ አድርገን እናሰምረዋለን። ከዛ በኋላ ሌየርን መርጣለሁ፣ የቅጠሉን ሌየር ማለት ነው። ከዛ ኮንትሮል shift plus j ከዛ እንደምናየው ሁለት አድርጎልኛል ማለት ነው። የታችኛው ሳጠፋው የላይኛው ሳጠፋው እንደዚህ። ከዛ እንደዚህ ከሆነ በኋላ የምንፈልገውን ጽሁፍ እዚህ ጋር መጻፍ እንችላለን። ለምሳሌ እኔ የሆነ ቢልዲንግ አይከን አለ፣ እሱን አስገባለሁ። ከዛ እንደምናየው እንደፈለግን አድርገን እንደዚህ እናስቀምጠዋለን። በቅጠሉ ልክ እናደርገዋለን፣ ከላይም ከታችም እንዲሁም ከጎንም እንደምንፈልገው ለጠጥ እናደርገዋለን። ከዛ እንደዚህ ካደረገልኝ በኋላ ይሄንን ከጨረስኩ በኋላ እዚህ ጋር ሙቭ ቱል እንነካለው። ከዛ ይሄንን ወደታች ወደ መሃል ያስገባዋለን፣ በሁለቱ ቅጠል መሃል እናስገባዋለን። ከዛ የመጀመሪያውን ከላይ ያለውን ቅጠል ወይንም ቢልዲንጉ ያለበትን ቦታ ከስርም ካደረግነው ከላይም ካደረግነው የመረጥነውን ነገር ያው ለምሳሌ ከላይ ነው ያደረኩት። ስለዚህ የላይኛውን ቅጠል ራይት ክሊክ ላለው ከዛ ክሬት ክሊፒንግ ማስክ ምትላለች እሷን አንዴ ስነካት እንግዲህ በመናየው ሁኔታ እንደዚህ አድርጎ ቢልዲንጉን ከቅጠሉ ጋር አንድ ላይ እንደዚህ የሚያምር ነገር ይሰራልኛል ማለት ነው። ስለዚህ በእንደዚህ አይነት መልኩ በቀላሉ የምንፈልገውን ጽሁፍም የተለያየ አይከንም እንደዚህ አድርገን አስገብተን መስራት እንችላለን ማለት ነው። ለዛሬ የነበረን ቪዲዮ ይሄን ይመስላል። በቀጣይ ቪዲዮዎች እስከምንገናኝ ድረስ ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰቡ ነው። እንዲሁም ቶሎ ቪዲዮዎቻችን ይደርሳችሁ የደወል ምልክቷን ተጫኑ። ሰብስክራይብ ያደረጋችሁ ደግሞ ላይክ፣ ኮሜንት፣ ሼር አድርጉ። እናመሰግናለን።